ያስነጥሰን አልሐምዱሊላህ ማለት አለብን ወይስ ምን ማድረግ አለብን የሚል ጥያቄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ ሲያስነጥስ ጌታውን ያመስግን ብለዋል። ይሄ ሶላት ውስጥ ከሶላት ውጪ ተብሎ አልተገደበም። ሶላት ውስጥ በነቢይ ዘመን ከእሳቸው ጋር አብሮ የሰገደ ሶላት ውስጥ አስነጥሶ ጌታውን ያመሰገነን ሰው ነቢይ ሰምተው ማን ነው የሰገደን ሳለ ያስነጠሰው ጌታውን ያመሰገነው ብለው ጠይቀው ያስነጠሰው ሱሐቢ እኔ ነኝ ሲላቸው ነፍሴ በእጁ ባለችው በአላህ እምላለሁ 30 ምናምን መላኢካ ይህችን የምስጋና ቃል ወደ ሰማይ ይዤ የምወጣው እኔ ነኝ እያለ ተሽቀዳድመዋል ብለዋል። ብዙሃኑ የፊቅህ ሊቃውንት ሱሐቦች፣ ታቢዒዮች፣ ኢማም ሻፊዒ፣ ኢማም ማሊክ፣ ኢማም አሕመድ ሌሎችም ሶላት ላይ ሆኖ ያስነጠሰ ሰው አልሐምዱሊላህ ማለት እንደሚችል ተናግረዋል። አልሐምዱሊላህ የሚባለውም ሌላ ጊዜ ከሶላት ውጭ አስነጥሰን በድምፅ አልሐምዱሊላህ እንደምንለው መሆን ይችላል። ነገር ግን አብሮን የሚሰግድ ሰው ካለ እንዳይወሰወስ ምናልባትም ረስቶ የርሐሙከላህ እንዳይል ከሰው ጋር ከሆነ ምንሰግደው ለራሳችን ብቻ እያሰማን መሆን አለበት። ለብቻችን ከሆነን ወይም የሚወሰወስ ወይም ሰው ማይወሰውስ ከሆነ ድምፅ አውጥቶ አልሐምዱሊላህ ማለት ይቻላል። ነገር ግን ሌላ ሶላት ውስጥ ያለ ሰው ላስነጠሰ ሰው አስነጥሶ አልሐምዱሊላህ ላለ ሰው መልስ መስጠት አይችልም። ከሶላት ውጪ ከሆነ ነው ሰው ሲያስነጥስ ጌታውን አመስግኖ ሰው አስነጥሶ አልሐምዱሊላህ ሲል የሰማ ሰው የርሐሙከላህ ማለት የሚችለው ከሶላት ውጭ ከተከሆነ ነው። ሶላት ውስጥ ሆኖ ከሚሰግድም ሰው ይሁን ከማይሰግድ ሰው ሶላት ውስጥ ከሌለ ሰው አስነጥሶ አልሐምዱሊላህ ሲል የሰማ ሰጋጅ የርሐሙከላህ ብሎ መልስ መስጠት አይችልም። ምክንያቱም የርሐሙከ አላህ የሚለው ሰውን ማናገር ነው። ሶላት ውስጥ ሰውን ማናገር አይቻልም። እየሰገዱ አልሐምዱሊላህ ማለት የተቻለው አልሐምዱሊላህ ማለት አላህን ማመስገን ስለሆነ ነው። ሶላት የተደነገገውም አላህን ለማወደስ፣ አላህን ለማመስገን፣ አላህን ለማጥራት፣ ቁርአን ለመቅራት፣ ዱዓ ለማድረግ ነው። እዚህ ሶላት ውስጥ አልሐምዱሊላህ ማለት ከሶላት ዓላማ ጋር አይጋጭም። የትኛውም ሶላት ክፍል ላይ ቢሆኑ መሀል ላይ አልሐምዱሊላህ ማለት ይቻላል፣ ምክንያቱ ከተገኘ። አስነጥሶ አልሐምዱሊላህ ላለ ሰው መልስ መስጠት ግን የርሐሙከ አላህ ኺጣቡ ንግግሩ ለሰው ነውና የሚሆነው አላህ ይዘንልህ ማለት ነውና የሚሆነው ሰው ማናገር ነው፣ አይቻልም። ነቢይም አለይሂ ሰላቱ ወሰላም ሶላት ላይ ሆኖ ላስነጠሰ ሰው መልስ ሲሰጥ ለሰሙት ሰው ኢነ ሃዚሂ ሶላተ ላ የሒሉ ፊሃ ሸይኡን ሚን ከላሚ ናስ ብላ ሶላት ውስጥ ምንም አይነት የሰው ንግግር አይቻልም፣ ሰው ማናገር አይቻልም ብላ። ኒካህ ስር ያለች ሴት ከአልጋ ለ6 ወር እና ከዚያ በላይ መራቅ እንዴት ይታያል? ይህን ያደረግኩት በግንኙነት ወቅት ምንም ስሜት ስለማይኖረኝና ለመፋታት ስላሰብኩኝ ነው። በዛ ላይ የጤና ችግር ስላጋጠመኝ ነው። ከግንኙነት ጋር የመጣ ችግር ነው የሚል ጥያቄ። ከላይ ቀደም ሲል እንደተገለጸው በመሰረቱ ሴት ልጅ ባሏን በየትኛውም ሰዓት ያልጋ ጥያቄ ካቀረበ የመታዘዝ ግዴታ አለባት። አይ ማለት የምትችለው ትክክለኛ ጉዳት ይደርስባት ከሆነ ወይም ከሸሪዓዊ ግዴታዎች ጋር የሚጋጭባት ከሆነ ወይም ሸሪዓ